Ethiopian Renaissance Delusion A Shift from Revolutionary Democracy to Ethno-Sectarian Fascism እነሆ ለውጣችሁ አቢዮሎጂ አቢዮማይሲን የመደመር ፖለቲካና ዙሪያ ገባው በቴዎድሮስ ተስፋዬ ዳንዴ የተዘጋጀ ህዳር 2012 ዓ.ም ይህ መጽሐፍ በሀገራችን የተከሰተውን ለውጥ ተከትሎ የተደረሰ ሲሆን ይህ በሀገራችን የተደረገው ለውጥ ከአስገራሚነቱና ከውስብስብነቱ በተለይም እጅግ በፈጠኑ ኩነቶች የታጀበ ከመሆኑ አንፃር ስለዚህ ለውጥ በተለይም ከለውጡ መሐንዲስ የለውጥ ፍልስፍና ከሆነው ከመደመር አንፃር ታሪኩን መዘገብና ማኖር ለቀጣዩ ሀገሪቱ የፖለቲካ ህይወት ምንነት በዚህ ሰው የሐሳብ ፍሬ ላይ ተመርኩዞ መቀጠሉ የማያጠያይቅ በመሆኑ ለጽህፈት በቅቷል። አቢዮሎጂ የለውጡ መሐንዲስ ስለሆነው ሰው ማንነትና ምንነት ከማጥናት ባሻገር በሀገራችን ስለተከሰቱት ወሳኝ የፖለቲካ ወቅቶችና በተለይም የሀገራችን ህዝብ ከለውጦች ጋር የሚያደርገውን መስተጋብር ማለትም ስርዓትን መቃወም፣ ለለውጥ መንቀሳቀስ፣ ለውጥ ማምጣት፣ ለውጥን መልሶ መቃወምና ለሌላ ለውጥ መንቀሳቀስ ከዛም ስርዓትን ማፍረስ ዑደት ያብራራል። ይህ የመንግስት ለውጥና እሱን ተከትሎ እየተከናወነ ያለ የፖለቲካ ተሃድሶ የሀገራችንን ፖለቲካ ፈጽሞ የሚቀይረው ሲሆን የፖለቲካው ተዋንያን በበሳልነት ለውጡን ካልመሩትና በግዴለሽነትና እንደ እስከዛሬው በመታበይ ሀገር እንመራለን ካሉ ለውጡ ወደ አልታሰበ አቅጣጫ እንደሚሄድና ሀገሪቱንም ወደ አልታሰበ ቀውስ ሊመራት እንደሚችል ለማስገንዘብ የተጻፈ ነው። ከመጽሐፉ የተወሰደ Ethiopian Renaissance Delusion A Shift from Revolutionary Democracy to Ethno-Sectarian Fascism እነሆ ለውጣችሁ አቢዮሎጂ አቢዮማይሲን የመደመር ፖለቲካና ዙሪያ ገባው በሉሉ.com ላይ ያገኙታል። እናመሰግናለን። ህዳር 2012 ዓ.ም የተጻፈ መጽሐፍ